ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም። እኛስ ቤተክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አመነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ፣ ሳያምኑበት አንዳንዶች ማርያምን ይላሉ። አያምኑበትም እኮ ለመቆያነት እኮ ነው። ማርያም አዛኛል ይላሉ። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ የቤት ቅናት ይበላኛል በሚል ርዕስ ይትቆያለን። እግዚአብሔር ከሁላችን ጋር ይሁን። ጌታችን አገልግሎት ሲጀምር 4 ፋሲካዎች ነበሩ እስከ ስቅለቱ ድረስ። የመጀመሪያው ፋሲካ በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ጀምሮ ተመዝግቧል። ሁለተኛው በሉቃስ ወንጌል ምዕራፍ 6 ቁጥር 1 የምታገኙት ነው። ሶስተኛው ፋሲካ በዮሐንስ ወንጌል ምዕራፍ 6 ቁጥር 4 የሚገኘው ነው። አራተኛው ፋሲካ ጌታ በተሰቀለበት ሰሞን የነበረው ነው። ከአገልግሎቱ ጅማሬ እስከ ፍጻሜ 4 ፋሲካ ያልኳችሁ እነዚህን ነው። ወገኖቼ የዛሬ በዓላቶቻችን የጌታ በዓላቶች ናቸው ወይስ የኛ በዓላቶች ናቸው? ወገኖቼ እንደዚህ ያስባችሁ ታውቃላችሁ? ጉባኤያቶቻችን የእግዚአብሔር ጉባኤያት ናቸው ወይስ የኛ ጉባኤያት ናቸው? ታስታውሳላችሁ? እስራኤል በበደሉ ጊዜ ሕዝቤ ይላቸው እንዳልነበረ ሕዝብህ እንዳላቸው ታስታውሳላችሁ? እኔ ያስፈራኛል። እግዚአብሔር እኔና እናንተን ሕዝቦቼ ይለን ይሆን ዛሬ? ባሮቼ አገልጋዮቼ ይለን ይሆን ዛሬ? እኔ ያስፈራኛል። ጳጳሳቶቼ ይል ይሆን ዛሬ እግዚአብሔር? ሰባኪዎቼ ይል ይሆን እግዚአብሔር ዛሬ? ባሪያዎቼ ይል ይሆን ዛሬ? ልጆቼ ይል ይሆን እግዚአብሔር ዛሬ? ወገኖቼ የኛ ጾም ነው፣ የጌታ ጾም ነው። ይሄ በጣም ያስፈራል። ያ አይሁድ ፋሲካ የሚለው ቃል ይሄንን ያሳያል። እንደውም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን እንደሚል ታውቃላችሁ?